ህወሓት ምዕራብ ትግራይ ወልቃይት ሲባል ለሰሊጥ መሬቱ እንጂ ስለ ተፈናቃዮቹ ተጨንቆ አያውቅም ብለዋል አቶ ጌታቸው ረዳ። የህወሓት አርሚ 70 በሱዳን የእርስ በርስ ጦርነት ውስጥ የተልዕኮ ጦርነት እያካሄዱ መሆናቸውን በራሳቸው አንደበት እየገለጹ ያጋሩትን ቪዲዮ ይዘንላችሁ መጥተናል። እስከ መጨረሻው ተከታተሉ። ሰላም ውድና የተከበራችሁ የአብዲ ሚዲያ ተከታታዮች እንግዲህ ሰብስክራይብ እያደረጋችሁ መረጃውን እስከ መጨረሻው ተከታተሉ። ህወሓት ምዕራብ ትግራይ ወልቃይት ሲባል ለሰሊጥ መሬቱ እንጂ ስለ ተፈናቃዮቹ ተጨንቆ አያውቅም ብለዋል አቶ ጌታቸው ረዳ። ባለፉት 20 ቀናት በትግራይ የሚታየው ፖለቲካዊ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት 2 ዓመታት የተበተነው የሴራ የመጨረሻ ጡዘት ምዕራፍ መድረሱን ያመለክታል። ህግና ስርዓት ያስከብራሉ ተብሎ ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰው ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚያቦኩት ከፍታ ላይ ነው የተደረሰው። ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች 2 ብቻ ናቸው። በመጀመሪያ ተቆጣጣሪያቸዋለሁ በሚላቸው ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈልና ለገቢ ምንጩ ሽያጭ የሚውል ሰፋፊ መሬት መውረድ ይጠቀሳል። ዋነኛ ትኩረቱም በመቀለ ሐድነት፣ በሽሬ በታች ቆራሮ፣ በአክሱም፣ በማይጨውና በአዲግራት እና በአካባቢው ተጀምሮ ከምዕራብ ትግራይ በስተቀር በሌሎች የክልሉ አካባቢዎች ይቀጥላል። ያገኘው መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ተፈናቃዮችን ወደ ነበሩበት ለመመለስና የትግራይን ሉዓላዊ መሬት ለማስመለስ ከመፈክር ያለፈ ጥያቄ እንኳን ሲያቀርብ አልታየም። ስለሆነም መላው የትግራይ ወጣቶች መሬታቸውን ከሽፍቶች ይጠብቁ። በማህተም ቀሚዎች የተወሰኑ ውሳኔዎች ህጋዊ ተቀባይነትን፣ ተፈጻሚነት እንደማይኖራቸው በመገንዘብ በመሬት ወረራ እንዲተስፋፉ በመጋበዝ ላይ የምትገኙ ባለሀብቶችም ገንዘባችሁን ቁም ነገር ላይ መዋሉን አረጋግጡ። ሁለተኛው የዚህ ኋላ ቀር ቡድን ትኩረት አዲስ አበባ እየተመላለሰ ስልጣን ይገባኛልና አጽድቁልኝ እያለ ደጅ መጥናቱ ነው። ሰላም ፈላጊዎች ነን፣ የፕሪቶሪያውን ውል እናስፈጽማለን፣ ብቻ ወንበር እንረከብ በማለት እየተማለደ ይገኛል። ፕሬዝዳንት መሾም ስልጣኑ እንዳልሆነ እየተቀበለ ነገር ግን እነገሌ ለፕሬዝዳንትነት አጭቻለሁ እያለ እጩዎች የሚላቸውን በየ3 ቀኑ እየቀያየረ እድሉን እየሞከረ ይገኛል። አሁንም ቢሆን ስለ ተፈናቃዮችና ምዕራብ ትግራይ ተሳስቶም የሚያነሳበት አጋጣሚ የለም፣ አጀንዳውም አይደለም። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ ተፈናቅለው መከራና ስቃይ ላይ የሚገኘው ህዝብ አይታየውም። ይህ ቡድንና አሽከሮቹ በህልማቸው ሆነ በእውነታቸው የማይፋታቸው 2 አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው። የመላው ህዝባችን ሰላም፣ የተፈናቀሉ ወገኖቻችን ተስፋና የትግራይ ወጣቶች ህልምና ነገን ቀምተው ሊፋቱት ያልቻሉትን አመላቸው ለማርካት ወደ ሌላ ዙር የጥፋት አዙሪት ሊያስገቡን ቋምጠዋል ብለዋል። የህወሓት አርሚ 70 በሱዳን የእርስ በርስ ጦርነት ውስጥ የተልዕኮ ጦርነት እያካሄዱ መሆናቸውን በራሳቸው አንደበት እየገለጹ ያጋሩትን ቪዲዮ ተመልከቱ። እዚ ድሕሪ ግዳጅ መልሲ ካብ ስንጃ መልሲ ንኣንፈት ሓሪራ ኣብ ዝግበር ዘሎ ለይታዊ ጉዕዞ እዚ ሰራዊት ትግራይ ግን ወሳኒ ዝኾነ ስጉምቲ ክንወስድ ተዳሊና ኣለና። ካርቶም ትሪእዎ ዘለኹም ብወራኢ ሙሉእ ለይቲ ትሪእዎ ዘለኹም እዩ ወይ ገፁ ኖርማል እዩ። አርኬ ገጽካ ወይ ጸጉሪ ወይ ድሙመን ናትካ ገዲድ ዓርኬ ከልከ